ሰላም ቅዱሳን እንደምን አላችሁ? ዛሬ ልባችሁ በጽኑ ተሰብሮ ይሁን? በሰዎች ክህደት፣ በወዳጅ መራቅ፣ በሞት ወይም ባልተሳካ ተስፋ ምክንያት ውስጣችሁ በሐዘን ተሰብሮ የሚሰማችሁን ሕመም ለሰው ማስረዳት አቅቷችሁ በዝምታ አልቅሳችሁ ያደራችሁበት ጊዜ አለ? አንዳንዴ ሕመሙ በጣም ከባድ ከመሆኑ የተነሳ እንኳን ልጸልይ ቃላት አጡብኝ የምንልበት ጊዜ አለ። ነገር ግን ላነጋግራችሁ የሚፈልገው አንድ ትልቅ እውነት አለ። እግዚአብሔር የተሰበረውን ልባችሁን ሕመም ያውቃል፣ አቅፎም ሊፈውሳችሁ ይፈልጋል። በዚህ ቪዲዮ ውስጥ የልብ ስብራት በሚሰማን ጊዜ ወደ እግዚአብሔር የምናደርሰውን ከቃሉ ጋር የተያያዘ ኃይለኛ ጸሎት አብረን እንጸልያለን። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ በውስጣችሁ ትልቅ ሰላም እንደሚያድር እመኛለሁ። አሁን አብረን እንጸልይ። ጸሎታችንን ከመጀመራችን በፊት አምላካችን በቃሉ የገባልንን የተስፋ ቃል እናስታውስ። መዝሙር መጽሐፍ ምዕራፍ 34 ከቁጥር 18 ላይ እንዲህ ይላል፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተጨነቀውንም ያድናቸዋል ይላል። በሌላ ክፍል ደግሞ መዝሙር 147 ከቁጥር 3 ላይ እንዲህ ይላል፣ ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል ይላል። ይህ ማለት እግዚአብሔር ከተሰበረው ልባችሁ አልራቀም፣ ይልቁንስ ይበልጥ ወደ እናንተ ቀርቧል። ከዚህ በመቀጠል ደግሞ በእግዚአብሔር ፊት ጥቂት ሰዓት ወስደን አብረን እንጸልያለን። በያላችሁበት ቦታ ሆናችሁ ይህንን ጸሎት መከታተል ትችላላችሁ። አባቴና አምላኬ ሆይ፣ በዚህ ሰዓት በኃይለኛ የልብ ስብራት በሐዘንና በብቸኝነት ውስጥ ሆነው ይህንን ቪዲዮ የሚከታተሉትን እህቶቼንና ወንድሞቼን በፊትህ አስባችኋለሁ። ጌታ ሆይ፣ የሰዎች ቃል፣ ያልተጠበቀ ክህደት ወይም የሕይወት ፈተና ልባቸውን ሰብሮታል። ውስጣቸው ደምቷል። የሚናገሩት ቃል አጥተው በውስጥ እንባ እየተቃጠሉ ነው። ጌታ ሆይ፣ አንተ በቃልህ ልባቸው ለተሰበረ ቅርብ ነኝ ብለሃልና አሁን በዚህ ሰዓት ወደ ሕይወታቸው ግባ። እጅህን በዚያ በተሰበረው በቆሰለው ልባቸው ላይ ጫን። አንተ ያልፈወስከውን ቁስል ማንም ሊፈውሰው አይችልም። አንተ ያላጠብከውን ጌታ ሆይ የልብን ቆሻሻ ማንም ሊያጥብ አይችልም። በልባችን ውስጥ የተቀመጠው እግዚአብሔር ሆይ ያ ስብራት ብቸኛ ፈዋሽና ጠጋኝ አንተ እንደሆንክ እናምናለን። በሰዎች ዘንድ የተጣሉ፣ የተረሱ ወይም የተጠሉ ቢመስሏቸውም በአንተ ዘንድ ግን በጣም የተወደዱ፣ ዋጋ ያላቸው መሆናቸውን አሳይታቸዋል። ጌታ ሆይ፣ አንተ ለእኛ የመደብከው ዋጋ ሰዎችና ሁኔታዎች ከሚመድቡልን ዋጋ ይበልጣል። ስለዚህ በዚህ ሰዓት እግዚአብሔር ሆይ በጆሮአቸው ላይ ዋጋቸውን አሳንሶ ለሚናገር እንደተጠሉ፣ እንደተጣሉ እንደዛው እንዲመስሉ የሚያደርጋቸውን ጌታ ሆይ በዚህ ሰዓት አንተ ከዛ ነገር እንድትፈውሳቸው፣ ምሕረትን እንድታበዛላቸው በኢየሱስም እጸልያለሁ። የክዳናቸውን ይቅርታ ለማለት የሚያስችል
ጥንካሬ ስጣቸው። የተሰበረው ማንነታቸው እንደገና በአዲስ ተስፋና ፍቅር ገንባ። የሐዘናቸውን እንባ በደስታ በሰላም ቀይረው። በዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይደንግጥ አይፍራም እንዳልከው ዓለም ሊሰጣቸው የማይችለውን አእምሮን ሁሉ የሚያልፈውን ያንተን መለኮታዊ ሰላም በልባቸው ውስጥ አፍስስ። ጌታ ሆይ ይህ የልብ ስብራት የሕይወታቸው ማብቂያ ሳይሆን ያንተን ታላቅ ፈውስና አዲስ ምዕራፍ የሚያዩበት መንገድ እንዲሆንላቸው በኢየሱስ ስም ጸልያለሁ። ጌታ ሆይ አንተ ከፈተና ጋር መውጫን የምታዘጋጅ አምላክ ነህ። በተፈተኑበት ነገር ላይ ጌታ ሆይ ወድቆ የሚቀሩት አይደሉም፣ ይልቁኑ ፈተና ድል እንዳለ የሚናገር ጌታ ሆይ ልባቸው ስብራት ውስጥ ገብቶ ተሰብሮ ያሉት ማብቂያ እንዳልሆነ እንድታሳያቸው እግዚአብሔር ሆይ መውጫ መንገድን እንድታሳያቸው በኢየሱስ ስም ጸልያለሁ። መንገድ ሁንላቸው፣ አቅጣጫን አሳይ፣ ትርጉምን አሳይ፣ ፍቺውን አሳይ። እግዚአብሔር ሆይ ማብቂያ መጨረሻ እንዳልሆነ አሳይ። ወንድሜንና እህቴን ጌታ ሆይ ካንተ ከትልቁ ምሕረት ብዛት የተነሳ አንተ ጻድቅ ቢወድቅ እንኳን እንደገና ይነሳል እንዳልከው 7ም የመነሳት ዕድል እንዳለ ጌታ ሆይ ይህንን ዕድል በሕይወታቸው ላይ እንደገና ተነስተው ቀምሰው እንዲያዩ በሕይወታቸው በተግባር እንዲያዩ በኢየሱስ ስም ጸልያለሁ። ቁስላቸውን ጠግን፣ መንፈሳቸውን አድስ፣ አዲሱን ቀን በተስፋ እንዲጀምሩ ኃይል ሁናቸው። ጌታ ሆይ ነገር ጨልሞባቸው ውስጣቸው በሐዘን ተኮራምተው ያሉትን እግዚአብሔር ሆይ ፍርሃትና ድንጋጤ የከበባቸው ስጋትና ጭንቀት የከበባቸውን እንድትመለከት ከገቡበት ካሉበት አዘግት ውስጥ ወደ ላይ እንድታወጣቸው ከገቡበት ጨለማ ውስጥ ፈጥነ እንድታድናቸው ያንተ ምሕረት የምሕረት እጆች ጠንካራ ናቸውና በጠንካራ እጅህ እግዚአብሔር ሆይ ነገር ሁሉ ጨልሞባቸው ተሰብረው ካሉበት ነገር ውስጥ እንድታወጣቸው በኢየሱስ ስም ጸልያለሁ። ነገር እንዳላበቃ እግዚአብሔር ሆይ ባጭሩ እንደማይቀጩ ጠላት እንደማይጫወትባቸው ዛሬ ማረጋገጫ በሕይወታቸው ላይ በኢየሱስ ስም ጸልያለሁ። ባንተ መዳን እንዲሆን፣ ባንተ ሰላም ማግኘት እንዲሆን፣ ባንተ ፈጥኖ ከሐዘን ውስጥ መውጣት እንዲሆን በኢየሱስ ስም ጸለይኩ። አሜን። ውድ ወንድሜ እህቴ ዛሬ የተቀበልከው ወይም የተቀበልሽው የልብ ስብራት ሕይወትሽን ወይም ሕይወትህን አይወስነው። እግዚአብሔር አሁንም በዙፋኑ ላይ አለ። ላንተ ወይም ላንቺ ያለው ሐሳብ የሰላም እንጂ የክፉ አይደለም። ይህ ጸሎት ሰላም ሰጥቷችሁ ከሆነ በየቀኑ እየደጋገማችሁ አድምጡት። ልባችሁ እስኪፈወስ ድረስ እግዚአብሔርን በጸሎት ጠይቁ። ይህ ቪዲዮ ለሌሎች ልባቸው ለተሰበሩ ወንድምና እህቶች እንዲደርስ ላይክ በማድረግ እና ሼር በማድረግ ተባበሩ። በኮሜንት መስክ ላይ አሜን ብላችሁ ጻፉ ወይም የጸሎት ርዕሳችሁን አጋሩ። አብረን እንጸልያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሁኑ። እግዚአብሔር ልባችሁን በሰላም ይሙላው። ደህና ሁኑ። በሚቀጥለው ቪዲዮ እንገናኝ። ቻው።